ሰላም ቤተሰብ እንዴት ናችሁ? ዛሬ አንድ ነገር ይዤላችሁ መጥቻለሁ ስለ ፖፖ ፕላትፎርም። ፖፖ ፕላትፎርም ላይ ኤጀንት የሚባል ነገር አለ። ኤጀንት ስንሆን የሚመጡልን አዳዲስ ሴቲንጎች አሉ። እነዛ ሴቲንጎች ምን ምንድን ናቸው የሚለውን ነገር አብረን እናያለን። በመጀመሪያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ፣ በመቀጠል ልክ እንደዚህ ወደ ፕላትፎርሙ እንገባለን። ወደ ፖፕ እዚች ጋር አሉ የሚቀይሩ ሴቲንጎች እነዚህ ናቸው። እነዚህ ሴቲንጎች ናቸው። ኤጀንት፣ አድ ሆስት፣ ኮይን ትሬዲንግ ምናምን የሚሉት ናቸው። እዚህ ኤጀንት የምትለው ውስጥ እንገባና እናያለን ውስጥ ያለውን ነገር ማለት ነው። ውስጥ ያለውን ነገር ገብተን እናያለን። እሺ፣ ልክ እንደዚህ ይመጣልናል። ልክ እንደዚህ ሲመጣልን እዚህ ጋር መጀመሪያ ላይ ያለው የኤጀንት ደረጃችን ዲ ነው። የኮሚሽን ደረጃችን ደግሞ 4% ነው። 4% ተከፋይ ነን። 4% ኮሚሽን ተከፋይ ነን። እዚች ጋር የምንሰራው የቀን ታክስ አለ። የቀን ታክስ ማለት ኮሚሽናችን በቀን ኤርኔድ ቱዴ የሚለው በቀን ከሆስቶቻችን የምናገኘው የኮሚሽን መጠን እዚች ጋር የሚቀመጠው ወደዚህ ይደመራል። ወደኛ ወደ መጀመሪያው ፖይንታችን ይደመርልናል። እሺ፣ ዝቅ ስንል ደግሞ እዚች ጋር አድ ሆስት፣ ኢንቫይት ኤጀንት፣ ኮይን ትሬዲንግ እና ራንክ ሪዋርድ የሚላለ። እነዚህ ምንድን ናቸው? ከአድ ሆስት ስንጀምር አድ ሆስት ማለት አንድ ሆስት የሆነ ሰው ወደዚህ ፕላትፎርም ለመጀመሪያ ጊዜ ሲመጣ ፕላትፎርሙ የሚሰጠው አይዲ ነምበር አለ። አይዲ ነምበር፣ ያንን አይዲ ነምበር ኤጀንቱ ምን ያደርጋል? እዚች ጋር ይሞላል። ኮድም ይሰጠዋል። ፕላትፎርሙ ኮድም ይሰጠዋል። እሱንም ኮድ እዚች ጋር ይሞላታል። እሷንም ኮድ እዚህ ጋር ሞልቶ ሴንድ ኢንቪቴሽን ካለ ቀጥታ ያ ሰው ምንድነው በእኛ ስር ይሆናል ማለት ነው። በእኛ ስር ተመዝጋቢ ይሆናል። እሺ፣ ቀጥሎ ስንወጣ እዚች ጋር ደግሞ ኢንቫይት ኤጀንት የምትላለች። ኢንቫይት ኤጀንት የምትለውን ስንገባ ደግሞ ውስጥ እነዚህ 4 የተደረደሩ ሊንኮች አሉ። ሼር የሚሉት እነዚህ ሊንኮች፣ በእነዚህ ሊንክ ነው ሆስት መጀመሪያ ላይ የመዘገብነውን ሆስት ኤጀንት ማድረግ የምንችለው። በእነዚህ 4ቱ ሊንኮች ናቸው የፈለግነውን በመንካት ማለት ነው። እሺ፣ ቀጥሎ ደግሞ እዚች ጋር ኮይን ትሬዲንግ ማለት ኮይን የምናስቀምጥበት እዚህ ውስጥ የሚቀመጥ ኮይን፣ እዚህ ውስጥ የተቀመጠ ኮይን ከዚህ ጋር ለኤጀንት ለሆነም ለሆስትም መላክ ይቻላል። ውጪ ላይ አንድ ሆስት ኮይን መላክ አይችልም። ኮይን የሚለቀው በጊፍት መልክ ነው መላክ የሚችለው። በጊፍት መልክ ነው ለአንድ ሰው መላክ የሚችለው። ግን ኤጀንት የሆነ ሰው ኮይን መላክም መቀበልም ይችላል። ኤጀንት ያልሆነ ሰው ደግሞ ሆስት ላይ ያለ ሰው ደግሞ ምንድነው ማድረግ የሚችለው? ኮይኑን መቀበል ብቻ ነው እንጂ የሚችለው መላክ አይችልም። ሲልክ እሱ ምንድነው በጊፍት መልክ ነው የሚልከው። ስለዚህ ይሄ ኮይን ትሬዲንግ የሚጠቅመው ኮይን ለመቀበል ይጠቅማል። እሺ፣ ቀጥሎ ደግሞ እዚህ ጋር ራንክ ማለት እዚህ ፕላትፎርም ላይ ኢትዮጵያ ላይ ያሉት ሰዎች ማን ነው አንደኛ ደረጃ ላይ ያለው፣ ሁለተኛ ደረጃ በደንብ እየሰራ ያለው ብሎ እዚህ ጋር ፕላትፎርሙ በደረጃ ያስቀምጣቸዋል። ልክ እንደዚህ ማለት ነው። ልክ እንደዚህ በደረጃ ያስቀምጣቸዋል። እንደዚህ ማለት ነው። ማን ነው እየሰራ ያለው የሚለው በደረጃ ያስቀምጣቸዋል። እዚች ጋር ደግሞ ኢንካም ትላለች። ኢንካም እዚህ ጋር ኒው ሆስት ማነው ከፍተኛ ኢንካም እያስገኛለው ማለት ማነው ከፍተኛ ፖይንት እያስመዘገበ ያለው የሚለውን ነገር እዚች ጋር ያስቀምጣል። በደረጃ ማለት ነው። በደረጃ ያስቀምጣል። እዚህ ጋር ኒው ሆስት የምትለው ማነው አዳዲስ ሆስቶችን እየመዘገበ ያለው የሚለውን ነው የሚያሳየው። የሚሉትን እዚች ጋር እነዚህን ነገሮች ማየት እንችላለን ማለት ነው። ቀጥለው ደግሞ ሪዋርድ ማለት የቀን ታክስ ታክሳችን የሚቀመጥበትና እዚህ ላይ ገብተን ነው ሪሲቭ ማለት የምንችለው። የቀን ታክሶቻችንን እዚህ ላይ ነው ገብተን ሪሲቭ ማለት የምንችለው እዚህ ጋር ማለት ነው። ይሄ ፖይንት ምናምን ብሎ አስቀምጧል። እነዚህ ነገሮች እዚህ ጋር ነው ገብተን ሪሲቭ የምንችለው። እዚህ ጎጎ የምትለዋ ሪሲቭ ትለናለች ማለት ነው። ፕላትፎርሙ ሲለቅልን ኮሚሽናችንን የቀን ታክሶቻችንን ማለት ነው። እና ደግሞ ቀጥሎ እዚህ ጋር ማኔጅ የምትላለች። ማኔጅ የምትለው ውስጥ ስንገባ ልክ እንደመጀመሪያው ምን ያደርጋል? እኚህን ነገሮች ያስቀምጣቸዋል። እኚህን ነገሮች መጀመሪያ ላይ ሱፐር ፈንድስ ማኔጅመንት የሚለው እዚህ ጋር ፕላትፎርሙ ለኛ እኛ ኤጀንት ሆነን እኔ አሁን ለምሳሌ በስሬ ያሉትን ልጆች
እማወዳደርበት ፕላትፎርሙ የተወሰነ ነገር እዚህ ጋር ይሰጠኛል የተወሰነ ነገር ኮይንም ወይም ፖይንት ይሰጠኛል። እሱም ፖይንት ወይንም ኮይን እኛ ምን እናደርጋለን ጨምረንበት ለኤጀንቶቻችን ደረጃ እንዲወዳደሩ እናደርጋቸዋለን። በጣም ወጥሮ የሰራ ለአንድ ሳምንት ነው። ለአንድ ሳምንት ይቆያል ውድድሩ ለአንድ ሳምንት። ስለሱም በደንብ እሰራላችኋለሁ እና እኛ ጨምረንበት ለነሱ እናወዳደርበታለን። ያሉኝን ኤጀንቶች የማወዳደርበት ነው ማለት ነው። እዚች ጋር ያለው ሱፐር ፋንድ የሚለው እኚህ ደግሞ ደረጃዎች ናቸው። ስለነዚህም በጣም አብራርቼ እሰራላችኋለሁ። ለጊዜው ግን አይጠቅማችሁም እናንተን። እዚች ጋር ማይ ሆስት የምትላለች ማይ ሆስት ስንት ሆስቶች ናቸው በስር ያሉት የሚለውን ነገር የምናይበት ነው። እዚች ጋር ማይ ሆስት የምትለዋ ማለት ነው። ስንት ሆስቶች በስር ያሉ ቤዝ ሳላሪ ሆስት የሚለው ማለት እዚች ጋር ሆስት አፕሊኬሽን የምትለው አለ። ለምሳሌ አንድ ሰው በኔ ስር ተመዝግቦ ከኔ ስር ያለኔ ፍቃድ ክሬት ቢያደርግ እዚች ጋር ገብቼ ሊቀበለው አግሪ ማለትም እችላለሁ። ማለት ላስወጣው ከሆስትነት ከኔ ስር ላስወጣው የሚችለው እዚች ጋር በመግባት ነው። እቺኛዋ ሆስት አፕሊኬሽን የምትለዋ እሷ ነች። አድ ሆስት ልክ እንደመጀመሪያው መጀመሪያ ላይ ውጪ ላይ እንደነገርካችሁ ከዚህ በፊት አድ ሆስት እኔ አሁን ኤጀንት ሆኜ ለመዘገብ የምችልበት ለምሳሌ አዲስ ሰው ሲመጣ እኔ ተቀብዬው የሱን አይዲ እና ፕላትፎርም የሚሰጠውን ኮድ በመጠቀም በስሬ ላስመዘግበው የምችልበት ነው አድ ሆስት ልክ እንደመጀመሪያው ማለት ነው። ማይ ኤጀንሲ ማለት ደግሞ የኔ ኤጀንቶች ስንት ናቸው የሚለውን ነገር እዚች ጋር ማየት ይቻላል። ማይ ኤጀንሲ የምትለው የኔ ኤጀንቶች ስንት ናቸው የምትለውን ነው የምታሳየው። እዚህ ውስጥ ገብተን ስናይ አሁን ለጊዜው ምንም አይነት ኤጀንት የለንም። ኤጀንት ያደረግነው ሰው የለም። ለዛ ነው ባዶ የሆነው። እዚች ጋር ደግሞ ያው ልክ እንደመጀመሪያው ኤጀንት ስናደርግ አንድ ሆስት ኤጀንት ስናደርግ እዚህ ውስጥ ባለው ሊንክ ነው ብዬ ነግሬያችኋለሁ መጀመሪያ። ራንክም ልክ እንደመጀመሪያው ነው። ሪዋርድም አሳይቻችኋለሁ መጀመሪያ ላይ። እቺኛውም እንደዛው ኮይን ትሬዲንግም እንደዛው ነች ማለት ነው። ስለዚህ በጣም ነው የማመሰግናችሁ። ይሄንን ይመስላል ኤጀንት ስንሆን የሚመጡት ሴቲንጎች እነዚህ ናቸው።